የሲኖትራክ ኩባንያ የቴክኒክ ችግር ያለባቸውን የሲኖትራክ መኪኖች በተለይም ገልባጮችን ስታንዳርዳቸውን ለማሟላት ቃል በገባው መሰረት ማስተካከል ጀመረም። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ባርኦ ሐሰን በቦታው ተገኝተው የማስተካከያ ስራውን አይተዋል። ሚኒስትር ዴኤታውም ከዚህ በፊት በተለይ ፍሬናቸው አካባቢ ባለባቸው የቴክኒክ ችግር ምክንያት የትራፊክ አደጋ ሲያደርሱ የነበሩና ይህም በጥናት የተደረሰበትና መስተካከል የነበረበት ችግር እንደነበር አስታውሰው ኩባንያው ለማስተካከል በተስማማው መሰረት የማስተካከል ስራ መጀመሩን አረጋግጠዋል። ምርቶቹ በዋናነት ያላሟላቸውም የውስጥና ውጪ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬን ጥንካሬ፣ ከተፈቀደ ክብደት በላይ ሲጫን የሚያሳውቅ ማንቂያ፣ ጭነት በየቦታው እንዳይፈስ የሚከላከል የጣሪያ ክዳን እና ሌሎች ክፍሎች መስተካከላቸው ተሰምቷል። ሲኖ ችግሩን ቢያስተካክልም የመግባት እድሉ ዝቅተኛ ነው። ሚኒስቴር ዴኤታውም ወደ ቻይና ያቀኑት ለዚህ ጉዳይ ብለው ከሆነ ድካማቸውን ውሃ በልቶታል። መንግስት በገለጸው መሰረት ከመስከረም ወር ጀምሮ አዲሱ የደሞዝ ጭማሪ ተግባራዊ እንደሚደረግ ተገለጸ። አዲስ አበባ መስከረም 23 ቀን 2018 ዓ.ም የፌዴራል ሲቪል ሰርቪስ ኮሚሽን ዶክተር መኩሪያ ኃይሌ ለሁሉም ክልሎችና ለሁለቱ ከተማ መስተዳደሮች የሲቪል ሰርቪስ ቢሮ ኃላፊዎች እና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች በደሞዝ ጭማሪና በአበል ክፍያ ላይ መመሪያ አስተላልፈዋል። የመንግስት አገልግሎትና አስተዳደር ፖሊሲ ትግበራ የሚያፋጥን የደሞዝና የአበል ማስተካከያ የተደረገው መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ይህ ጭማሪ እንደተደረገ ኮሚሽኑ ተናግረዋል። መንግስት ከሌለው ላይ የዚህን ያህል ደሞዝ የጨመረው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተወሰደ ትልቅ እርምጃ መሆኑን ገልጸዋል። ሰራተኛው ይህን ተረድቶ ህዝቡን በቅንነት በታማኝነት ማገልገል አለበት። ወደ ስራ መግባት ይኖርበታል። ስራውን በአግባቡ ተገልጋዩን ሳያጉላላ ስራውን መከወን አምራች ኃይል መሆን እንደሚገባው አሳስበዋል። ደሞዙ ከመስከረም 1 2018 ዓ.ም ጀምሮ ይከፈላል። ክልሎች ምናልባት አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል እንዳለባቸው ጥብቅ ማሳሰቢያ ሰጥተዋል። በእስራኤልና በሐማስ መካከል የተደረሰውን የመጀመሪያ ዙር የተኩስ አቁም ስምምነት ተከትሎ በሺዎች የሚቆጠሩ ፍልስጤማውያን ወደ ሰሜን ጋዛ እየተመለሱ መሆናቸው ተገልጿል። የተኩስ አቁም ስምምነቱ አርብ ማለዳ ላይ ተግባራዊ ከሆነ በኋላ የእስራኤል ጦር ሰራዊቱን በከፊል ከጋዛ እንዳስወጣም ተነግሯል። የእስራኤል ጦር በመጀመሪያ ምዕራፍ ሰራዊቱን ከስፍራው ለማስወጣት ያደረገውን እንቅስቃሴ ማጠናቀቁን መግለጹንም ተከትሎ ፍልስጤማውያን በሰሜን ጋዛ ሰርጥ ወደ ቤታቸው እየተመለሱ መሆናቸው ነው የተገለጸው። የተኩስ አቁሙ ስምምነት መተግበር ከፍተኛ መጠን ያለው የሰብአዊ እርዳታ ወደ ጋዛ እንዲጓጓዝ ማስቻሉንም ተመላክቷል። የመጀመሪያ ዙር ነው የተባለው በዚህ የተኩስ አቁም ስምምነት ሐማስ በሕይወት የሚገኙ 20 የእስራኤል ዜጎችን ለ72 ሰዓታት ውስጥ ይለቃል ተብሎ የሚጠበቅ ሲሆን እስራኤል በበኩሏ በእስር ላይ የሚገኙ 250 ፍልስጤማውያንን እንደምትለቅ ቢቢሲ ዘግቧል። በእስራኤልና ሐማስ መካከል ያለውን ግጭት እንዲቆም በአሜሪካ የቀረበው የሰላም ስምምነት በብዙ ሀገራት ድጋፍ ማግኘቱንም ጠቅሷል። በሚቀጥሉት ዓመታት የተማሪዎች ምደባ ይቆማል ብለው ፕሮፌሰር ብርሃኑ ነጋ ተናገሩ። ትምህርት ሚኒስቴር በሚቀጥሉት ዓመታት የተማሪዎች ምደባ እንደሚያቆም ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታወቁ። ይህን ያሳወቁት የትምህርት ሚኒስቴር ከመንግስት ዩኒቨርሲቲዎች ጋር የ2018 ዓ.ም የትምህርት ዘመን የቁልፍ ተግባራት የፊርማ ስነ ስርዓት ባከናወነበት ወቅት ነው። በዚህ ወቅት ፕሮፌሰር ብርሃኑ ነጋ ጠንካራ የሥራ አቅጣጫ አስቀምጠዋል። ፕሮፌሰር ብርሃኑ ነጋ እንደገለጹት በሚቀጥሉት ዓመታት የትምህርት ሚኒስቴር የተማሪዎች ምደባ እንደሚያቆምና ማለፊያ ነጥብ የሚያስመዘግቡ ተማሪዎች በሚፈልጓቸው ዩኒቨርሲቲዎችና የትምህርት መስኮች እንዲያመለክቱ ይደረጋል። የዩኒቨርሲቲ ትምህርት እንደ ከዚህ ቀደሙ በትምህርት ሚኒስቴር ምደባ ሳይሆን በተማሪዎቹ ምርጫ ይሆናል ብለዋል። ተማሪዎች የሚማሩበትን ዩኒቨርሲቲ ሲመርጡም ምክንያታዊ በመሆን በየትኛው ዩኒቨርሲቲ የተሻለ የትምህርት መስክ እውቀትና የሥራ ዕድል ላገኝ እችላለሁ በማለት ይመርጣሉ ሲሉ ተናግረዋል።
በጉማ አዋርድ የሽልማት ስነ ስርዓት ላይ ለመታደም ለመጀመሪያ ጊዜ በክፍያ ሊገባ መሆኑ ተሰምቷል። ጉማ የፊልም ሽልማት በአዲስ መልኩ ህብረተሰቡን ለማሳተፍ የተወሰነ ትኬቶችን በሽያጭ እንደሚያቀርብ የሽልማት ስነ ስርዓቱ አዘጋጆች በሰጡት መግለጫ አስታውቀዋል። የሽልማት ስነ ስርዓቱ ቅዳሜ ጥቅምት 22 ቀን 2018 ዓ.ም እንደሚከናወንም በመግለጫው የተጠቀሰ ሲሆን ጉማ አዋርድ ለመጀመሪያ ጊዜ በአድዋ ሙዚየም እንደሚከናወንም ተገልጿል። ለ11ኛ ጊዜ በሚከናወነው በዚህ የሽልማት ስነ ስርዓት አንጋፋ ተዋናዮች ወለላ አሰፋና ፍቅርተ ጌታሁን የህይወት ዘመን ተሸላሚ እንደሚሆኑ እና የዛሬ 50 ዓመት ወይዘሪት አዲስ አበባ ተብላ የተሸለመችው ወሰኔ ኃይሉ የጉማ ሄርሜላ ተሸላሚ መሆኗ ይፋ ተደርጓል። በዕለቱ ምንም አይነት እርቃን የሚያሳዩ ልብሶችን መጠቀም እንደማይቻል የፕሮግራሙ አዘጋጅ የሆኑት ዮናስ ብርሃነ መዋ ገልጸዋል። ተሳታፊዎች የሀገር ባህል አልባሳት ለብሰው እንዲመጡ ጥሪ አቅርበዋል። የዘንድሮ የሽልማት መርሃ ግብር ዋና ስፖንሰር ባለፉት 10 ዓመታት ከዝግጅቱ ጋር አብሮ የተጓዘው በደሌ ቢራ ሲሆን በተጨማሪ አሪፍ ፔይ እና ኢትዮፒካር አዳዲስ ስፖንሰሮች መሆናቸው ተገልጿል።